ሰላም ጤና ይስጥልኝ ውድ የሀተታ ተከታታዮች እንደምን አላችሁ እግዚአብሔር ይመስገን እንግዲህ ዛሬ ትልቅ ዜና በኤክስ የቀድሞ ትዊተር የዛሬው ኤክስ ፕላትፎርም ላይ የተሰራጨ ነው ያለው ኢንተርኔቱን ብሬክ ያደረገ ነው ያለው ማለትም ኢንተርኔቱን አጥለቅልቆ ይገኛል በየቦታው የተሰራጨ የዓለም መነጋገሪያ ሆኖ ይገኛል ይህም ዜና ምንድነው የአሜሪካ ሴንትራል ኢንተለጀንስ ኤጀንሲ ወይንም ደግሞ CIA ፋይል ወይንም ሰነድ የወጣ ነው እንደምታውቁት አሁን ፕሬዚደንት ትራምፕ ከመጣ ጀምሮ በርካታ የCIA ሰነዶች ይፋ እየተደረጉ ነው ያሉት አሁን ግን እንደ ዜና ሆኖ የወጣው ምንድነው የእስራኤል ታቦት ወይንም ደግሞ አርክ ኦፍ ዘ ኮቨናንት በኢትዮጵያ ነው የሚገኘው ብለን ምናምነው አሁን መነጋገሪያ ሆኗል በCIA ሰነድ ላይ የእስራኤል ታቦት የት እንደሆነ ያለው ለማወቅ ሞክረው እንደነበረና ሎኬት አድርገውት ወይንም ደግሞ የት እንዳለ ማወቅ ችለው እንደነበረ የሚጠቃቀስ ነው ይህም ከሰነዱ ዙሪያ የወጡ ሪፖርቶች በመካከለኛው ምስራቅ ይልና በኢትዮጵያ እንደሆነ ያለው ይጠቃቀሳል ማለት ነው ሪፖርቱ ሰነዱ ላይ አርክ ኦፍ ዘ ኮቨናንት ይላል እና በጣም የሚያስገርመው ነገር ደግሞ ምንድነው ይህን ለማወቅ የተጠቀሙት ሪሞት ቪዊንግ የሚባል በአእምሮ አርቀው ማየት የሚችሉ ነገሮችን የተደበቁን ነገሮች ዳሰው ማየት የሚችሉ ሰዎች አሉ ተብሎ ይታመናል እንደ ሳይኪክ ማለት ነው ወይንም ደግሞ የሳይኪካል የሆነ ኃይል ያላቸው ሰዎች አሉ ተብሎ ይታመናልና እነሱን ተጠቅመው ቪወር ነው የሚለው ቃሉ ሰነዱ ላይ ሪሞት ቪዊንግ ይባላል እና ይህን ማድረግ የሚችሉ ሰዎች ተጠቅመው እንደሆነ ይጠቃቀሳል ማለት ነው ስለዚህ አሁን ሰው በጣም ተገርሞ ደንግጦ ነው እየተወያየበት ያለው ይህም በኢትዮጵያ እንደሆነ በሪፖርቱ ዙሪያ በኢትዮጵያ እንደሆነ ያለው የኢትዮጵያ ስም ተጠቅሶ በእነዚህ አውታሮች ሜጀር የሆኑ አካውንቶች ናቸው ይሄን ያሰራጩ ያሉት እንዳለ ኢንተርኔት ላይ ማለት ነው እና ምንድነው የሚለው እየተጠበቀ ያለው መንፈሳዊ በሆኑ ኃይሎች እንደሆነ ኤንቲቲስ ነው የሚለው እና ኢንትሩድ የሚያደርግ ወይንም ደግሞ እዛ ተቃርቦ ወደዛ የሚገባን ማንኛውንም አካል እንደሚያጠፉ እና እንደሚያጠቁ ይጠቅሳል ማለት ነው እንዲሁም ደግሞ ታቦቱ ልክ መጽሐፍ ቅዱስ ላይ እንዳለው አይነት ኪሩቤል የኪሩቤል አምሳያ ያለበት በወርቅ የተሰራ ወይንም የተለበደ እንደሆነ ይናገራል ማለት ነው ስለዚህ ቦታውን ሲጠቅስ ደግሞ መሐከለኛው ምስራቅ ይላል መሐከለኛው ምስራቅ ብሎ ሪፖርቱ ላይ ያወጣው ኢትዮጵያ በጊዜው መሐከለኛው ምስራቅ ውስጥ እንደሆነች ነው የሚታሰበው ምክንያቱም ኢትዮጵያ አፍሪካ አህጉር ውስጥ ትሁን እንጂ በማንነት ደረጃ የሚድል ኢስት ወይንም መሐከለኛው ምስራቅ እስካሁን ደጋግሜ ስነግራችሁ እንደነበረው ማለት ነው በተለይ በጃንሆይ ጊዜ እንዲሁም በፊት በ20ኛው ክፍለ ዘመንና ከዛ በፊት ኢትዮጵያውያን መሐከለኛው ምስራቅ ውስጥ አብረው ነው የሚጠቀሱት የነበረው ከደርግ ወዲህ ነው ያ የቀረው ስለዚህ ያው ቋንቋችንም ሴሚቲክ ስለሆነ ዘራችንም ማንነታችንም ከመሐከለኛው ምስራቅ ህዝቦች ጋር የተሳሰረ ስለሆነ ማለት ነው ስለዚህ ይሄን ይመስላል እንግዲህ እስካሁን ታሪካችንን ዓለም ችላ ያለው እኛው ራሳችን ታሪካችን ስላጠፋ ነው
ማንነታችንን ስላጠፋ ነው። ይሄን ሁሉ ሰው ማወቅ አለበት። አንደኛ የማንነታችን አስኳል የሆነውን ቀደምቱን ሰለሞናዊ ማንነት ገፋ ነው። የዘውድ መንግስት ብቻ ሳይሆን ያ ከወደቀም በኋላ ሰለሞናዊ የሆነው ክብራችን ማንነታችን ውሸት እንደሆነ እንዲሁም ፈጠራ ዝም ብሎ ፈጠራ እንደሆነ ተደርጎ ሲቀነቀን ታሪካችንን ለማጠልሸትና ለማርከስ እኛ ደግሞ ችላ ብለን የማንነት ቀውስ ውስጥ ገባ። ስለዚህ እግዚአብሔር በእኛ ዘንድ ያኖራቸውን ቅዱሳት ነገሮችን ሁሉ ዘነጋናቸው ማለት ነው። አሁን ግን ዓለም በራሱ እየደረሰበት ነው። ቀደም ብዬ እንደነገርኳችሁ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምስጢሮች በቅርቡ ይገለጣሉ ብያችሁ ነበር። ቪዲዮውን ወደ ኋላ ሄዳችሁ እዩት። ያው እንዳልኳችሁ እየተገለጠ ነው ያለው እና ገና ብዙ የሚገለጥ ነገር አለ። ስለ መጽሐፈ ሄኖክ እንዲሁም ስለ ፒራሚዶች አሁን በግብጽ አስደንጋጭ የሆነ መረጃ እየወጣ ነው ስለ ፒራሚዶች። እሱንም አንድ ቪዲዮ እንሰራለን፣ ትንታኔውን ይዘን እንመጣለን ማለት ነው። ስለዚህ ወደ ራሳችን እንመልከት። የጥንተ እስራኤላውያን ዘሮች ነን። ይህን ማወቅ ያስፈልጋል። ሰለሞናዊ ስርወ መንግስት የነበረና ከንጉስ ሰለሞን ከንግስተ ሳባ በቀጥታ የሚወርድ የዘር ሐረግ ያላቸው ነገስታት የጥንተ እስራኤል የመጽሐፍ ቅዱሱ የእስራኤል ህዝብ ዘር በስጋ ማለት እንዲሁም በመንፈስ የሆነ ህዝብ ነው። ይህን ሁሉ አተን ረክሰን አመድ መስለን ያለነው በድንቁርና ስላለን በጥላቻ ስላለን የተሰጠንን ክብር ስለጣል ነው። እግዚአብሔር የሰጠንን ኃይል ስለዘነጋ ነው የተዳከመው። ይህን ማወቅ ያስፈልጋል እና ወደ ራሳችን ተመልሰን ማንነታችንን አውቀን እግዚአብሔር በሰጠን ክብር ብንገለጥ የተሰጠንን የፐርፐዝ ወይንም ደግሞ ተልእኮአችን እንደ ህዝብ እንደ ማንነት ተልእኮአችን ምን እንደሆነ እናውቀው ነበር። አሁንም ወደ ራሳችን እንመልከት፣ እንመለስ። ማንነኛ ጥሪው ምንድነው? ተልእኮአችን ምንድነው? ዝም ብሎ ተራ የሆነ የፖለቲካ ትርክት አይደለም። ይሄ ትግል መንፈሳዊ ጭምር ነው። መንፈሳዊ ነው፣ በዋናነት መንፈሳዊ ነው። የምንጠቃውም እንሳደደውም በዚሁ ምክንያት ሌላ አይደለም እና ይህንን ማወቅ ያስፈልጋል። እንግዲህ መረጃዎች ሲወጡ ሰፊ የሆነውን መረጃ ይዘን እንመጣለን። እናመሰግናለን። ደህና ሁኑ።